ሰላም ሰላም ውድ ቻናል ቤተሰቦች እንደምቆያችሁ። በዛሬ ቪዲዮአችን ሰሞኑን የተመረቀውን የቀበና ወንዝ ግድብ የማሳያችሁ ይሆናል። እስከ መጨረሻው ድረስ ተከታተሉት። እንዲሁም ደግሞ ይህን ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ አድርጉ፣ ከቻላችሁ ደግሞ ሼር አድርጉ፣ እንዲሁም ቻናሌ ሰብስክራይብ አድርጉ። የደወል ምልክቱን በመጫን ቤተሰብ ይሁኑ። ሰሞኑን የተመረቀው የዚህ የቀበና ግድብ የተለያዩ ነገሮችን ይዟል። ከስር ከግድቡ ስር መሻገሪያ መንገዶች አሉት፣ እንዲሁም ሱቆች አሉት፣ ጀልባዎች ምናምን አሉ፣ ጀትስኪ አይነት ነገር፣ ታንኳ ምናምን አሉ። እነሱ ሰዎች በዛ መዝናናት ይችላሉ፣ እንዲህ ወክ ያደርጋሉ። እንደምታዩት ቪዲዮ ላይ በጣም ብዙ ሰዎች ነበሩ። ስፔሻሊ ከመሸት ሲል በጣም ብዙ ሰዎች አካባቢ ለማየት ይሄዳሉ። እናንተም እየሄዳችሁ እናንተ ሄዳችሁ ወክ ማድረግ ትችላላችሁ ቦታው ላይ ምናምን። በዚህ አጋጣሚ ምናልባት ይህ የቀበና ወንዝ ግድብ አዲስ አበባ ውስጥ ካሉ ትልቅ የወንዝ ዳር ግድቦች ውስጥ መካከል አንዱ ሊሆን ይችላል ብዬ አስባለሁ። በስፋቱም እንደምታዩት የሚይዘውም የውሃ መጠን አዲስ አበባ ውስጥ ካሉ ትላልቅ ወንዞች መካከል አንዱ ነው። በዚህ ከእንጦጦ ኪዳነ ምሕረት ጀምሮ በፈረንሳይ አድርጎ የሚሄደው ይህ ወንዝ ጀርመን ኤምባሲ አካባቢ ወይም ደግሞ ኮከበ ጽባ አካባቢ የሚገኝ ማለፊያ አድርጎ የሚሄድ ወንዝ ነው እና በዚህ ጀርመን ኤምባሲ እና ኮከበ ጽባ አካባቢ የተሰራ እየሄዳችሁ ማየት ትችላላችሁ። ለትራንስፖርትም አመቺ ነው። በየትኛው ሳይድ ብትመጡ እዛው ጫፍ ይወርዳላችሁ። በ6 ኪሎ በኩል ብትመጡ፣ በ4 ኪሎ በመገናኛ ብትመጡ እዛው ግድቡ ያለበት አቅራቢያ ላይ የምትወርዱት በጣም ለማየት ትራንስፖርት ምቹ ቦታ ነው። በዚሁ አጋጣሚ እንደዚህ አይነት ቪዲዮዎች እንደሳያችሁ የምትፈልጉ ከሆነ የተለያዩ ቦታዎችን መጎብኘት የሚችሉ ቦታዎችን፣ መዝናኛ ቦታዎችን፣ እንዲሁም ሆቴሎች፣ ሬስቶራንቶችን እንደሳያችሁ የምትፈልጉ ከሆነ ይህን ቻናል ሰብስክራይብ አድርጉ። እንዲሁም ደግሞ ከሀገር ውጭም ቭሎጎች ለመስራት የተዘጋጀን ነው። ብዙ ቪዲዮዎች እንዲደርሷችሁ ቻናል ሰብስክራይብ አድርጉ። በተሻላችሁ መጠን ደግሞ ቪዲዮዎችን ስታዩ ላይክ እያደረጋችሁ እዩ። ይህኛው ከስር ወደ ካፌና ሬስቶራንት ነው።
የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስክንገናኝ ድረስ ቻናሌን ሰብስክራይብ ያደርጋችሁ እንዲሁም ቪዲዮዎችን ሼር ያደርጋችሁ ጠብቁኝ። በቀጣይ ቪዲዮ ደግሞ ያባብዱ ቪዲዮዎች አሳያችኋለሁ።